ሰላም ቤተሰብ እንዴት ናችሁ? እኔ ማዕበል እባላለሁ። ዛሬ የምናወራው ስለ ኢኮኖሚክስ ዲፓርትመንት መግባት የምትፈልጉ ተማሪዎች ነው የምናወራው። አንዳንድ የኢኮኖሚክስን ገለጻዎችን ለመግለጽ ነው የመጣሁት። አብራችሁን እንድትቆዩ ጠይቃለሁ። እና መጀመሪያ ኢኮኖሚክስ ሲባል ምንድን ነው? ኢኮኖሚክስ አብዛኛው ጊዜ በውጭ ሰዎች ሲያወሩ ስንሰማ ከባድ ነው ይላሉ። ማትስ የበዛበት አይነት ዲፓርትመንት ነው ምናምን ይላሉ። በእርግጥ መተንተን ይፈልጋል። ዝም ብሎ ከመሸምደድ ይልቅ ትንሽ አንደርስታንዲንግ ይፈልጋል እና በተሻለ መጠንም የሂሳብ ክህሎትን የሚጠይቅ ዲፓርትመንት ነው። ብዙም እንኳን የተጋነነ የሂሳብ ባይሆንም የተወሰኑ ማቴማቲካል ስኪልስ ይጠይቃል እና ኢኮኖሚክስ በተለይ ደግሞ በአራት አምዶችን የተከፈለ ነው። ኢኮኖሚክስ እንደምናውቀው which is ማክሮ ኢኮኖሚክስ፣ ማይክሮ ኢኮኖሚክስ፣ ስታቲስቲክስ ኤንድ ማቴማቲክስ የያዘ ማለት ነው። ማክሮ ኢኮኖሚክስ ላይ ስንመጣ ምንድነው የምናየው የሚለው ነገር ስለ አንኤምፕሎይመንት እንማራለን፣ ስለ ስራ አጥነት እንማራለን፣ ስለ ሜኒ ሰፕላይ ኤንድ ዲማንድ ወይም ደግሞ የገንዘብ አቅርቦትና ፍላጎት የሚለው ነገር እናያለን። ስለ ኢንተርናሽናል ኢኮኖሚክስ እናያለን። ስለ ዲቨሎፕመንት ኦፍ ኔሽንስ ወይም ደግሞ የሀገር እድገትን እናያለን። ስለ ጂዲፒ እናወራለን ማክሮ ላይ ማለት ነው። ሁለተኛው ምንድነው ማይክሮ ላይ ነው። ማይክሮ ስለ ማርኬት ኢሹስ እናወራለን። እነዚህ አራት ማርኬትስ እናያቸዋለን በእያንዳንዳቸው ሞኖፖሊ፣ ፐርፌክት ኮምፒቲቲቭ፣ ሞኖፖሊስቲካል ኮምፒቲቲቭ እና ኦሊጎፖሊ የሚባሉ ማርኬት። ስለ ፕራይስ እናያለን። በራሱ ደግሞ እንደ ኢንዱስትሪ፣ ሌበር and other courses agriculture የመሳሰሉ ኮርሶችን የያዘ ነው። ሶስተኛው ስታቲስቲክስ ነው። ስታቲስቲክስ which is ስለ ጥናታዊ ጽሁፉን ለማቅረብ ሪሰርች ፕሮፖዛል ለመስራት እና በራሱም ኢኮኖሜትሪክስ የተባለ ኢንተርቴን ያደረግ የምትማረው አይነት ኮርስ የያዘ ነው። ደስ የሚል የኢኮኖሚክ ሞዴሎችን የምትሰራበት በተለይ ደግሞ ሶስተኛ ዓመት ላይ ስትደርስ የምትማረው ነው። ኢኮኖሜትሪክስ በተለይ ትንሽ ተለቅ ያለ ከሌሎች ኮርሶችም ለየት ያለ የስታቲስቲክስ which is updated የሆኑ ስታቲስቲክስ የምንሰራበት የኢኮኖሚክ ሞዴሎችን የምንሰራበት ኮርስ የያዘ ነው ማለት ነው። አራተኛው ነው ዋነኛው ምንድነው ማቴማቲካል ኢኮኖሚክስ የምንለው አብዛኛው ሰው እንደሚለው which is የ80% የሚባለው ወይም ደግሞ ከፍተኛው የማቴማቲክስ የኢኮኖሚክስ ፓርት ተብሎ የሚታወቀው ማለት ነው። እና በዚህ ስር የሚገኙ አብዛኛው ጊዜ 3 ኮርሶች ናቸው which is ካልኩለስ እና አልጀብራ እና ማቴማቲክስ ፎር ኢኮኖሚክስ የሚባል ናቸው። ካልኩለስ ላይ አብዛኛው የምንማረው ምንድነው ከኢንቴግሬሽን እና ዴሪቬቲቭ ጋር የተያያዙ ወደ ኢኮኖሚክ ሞዴል እያመጣን የምንሰራባቸው ማለት ነው። አልጀብራ ላይ ስንመጣ ከማትሪክስ ራሱ ሆኖ ከኢኮኖሚክ ሞዴል ጋር እያያዝን ከፕሮዳክሽን ከኢንቨስትመንት ምናምን እያያዝን የምንሰራው ነገር ነው። ማቴማቲክስ ፎር ኢኮኖሚክስ ላይ ስንመጣ ደግሞ የኢኮኖሚክ ሞዴል የተለያዩ የኢኮኖሚክ ሞዴሎችን እንዴት እንስራቸው የሚለው ነገር ትንሽ የኢንቴግሬሽንም አለበት የዴሪቬቲቭ ስታይል ነገር ያለበት ነው ማለት ነው። ስለዚህ እነዚህ ያህል ስለ ኢኮኖሚክስ ካወራን ኢኮኖሚክስ ለመግባት የሚጠይቀው ክህሎት ምንድን ነው የሚለው ነገር ነው። አንደኛው መረዳት፣ ዲፕሊ አንደርስታንዲንግ ማድረግ፣ መተንተን የሚወድ አይነት ወይም ደግሞ የሚችል አይነት ሰው ቢገባው። ሁለተኛው የሂሳብ ክህሎት ያለበት ዝም ብሎ የሂሳብ ስንል ዝም ብሎ የተጋነነ የሂሳብ ስኪል ሳይሆን ቢያንስ ትንሽ መሞከር የሚችል ማትሪክስ፣ ዴሪቬቲቭ፣ ኢንቴግሬሽን መስራት የሚችል ሰው ቢገባው ጥሩ ነው። ዝም ብሎ እንደ ሌሎች አይነት የሶሻል ሳይንስ ትምህርት ክፍል አይደለም ዝም ብሎ ሸምድደህ የምትገባው አይነት ማለት ነው። የሆነ መረዳት የሚፈልግ አይነት ዲፓርትመንት ነው። እና ስለ የስራ እድሉስ ምን እናገኛለን? አብዛኛው ሰው የሚጠይቀው ይህን ከተማርኩ ምን ስራ አገኛለሁ የሚለው ጥያቄ ነው። እና እዚህ ላይ ኢኮኖሚክስ ብዙ የስራ እድሎች አሉት። ባንክ ላይ መስራት ትችላለህ፣ ኤንጂኦ፣ የመንግስት መስራት ትችላለህ። ሪሰርች፣ በተለይ ደግሞ ሪሰርች በጣም የምትፈልግ አይነት ሰው ከሆንክ ኢኮኖሚክስ ኢዝ ዘ ቤስት ማለት እችላለሁ። እና ዋነኛው ደግሞ የራስ ቢዝነስ ላውንች ማድረግ የምትፈልግ ከሆነ የአንተ ቢዝነስ እንዲኖርህ የምትፈልግ አይነት ሰው ከሆንክ ኢኮኖሚክስ ስትገባ ብዙ እውቀቶችን ይዘህ በተለይ ደግሞ ተጠቃሚዎች እንዴት መልስ እንደሚሰጡ የምትረዳበት አይነት ዲፓርትመንት ነው። እና ይሄ ኢኮኖሚክስ አንተ በእነዚህ አይነት ኢንተረስት አድሮብህ ኢኮኖሚክስን ጆይን ካደረግ you can be productive ማለት ነው።
ሌላ ደግሞ መቀጠል የምትፈልጉ መማር የምትፈልጉ ማስተርስ መስራት የምትችሉ በውጭ ሄዳችሁ መማር የስኮላርሺፕ እድልም የምትፈልጉ አይነት ሰዎች ከሆናችሁ በጣም ኤለር ኦፍ ኦፖርቹኒቲዎች አሉ። ብዙ እድል ነው ያለው። ለምሳሌ በማስተርስ በተለይ መስራት የምትፈልጉ ከሆናችሁ ብዙ እድል አለበት። በማክሮ ላይ መስራት ትችላላችሁ። በራሱ በማይክሮ ላይ መስራት ትችላላችሁ። በኢንተርናሽናል ኢኮኖሚክስ መስራት ትችላላችሁ። በኢኮኖሜትሪክስ ማስተርስ መስራት ትችላላችሁ። በሪሰርች፣ በስታቲስቲክስ፣ በፋይናንስ፣ በፖለቲካል ኢኮኖሚ አንዳዘር የተለያዩ ኢንተረስት ካላችሁ በነዛ መስራት ትችላላችሁ ማለት ነው። እና በቀጣይ አንድ ቪዲዮ ሰራላችኋለሁ ስለ ማይክሮ ኢኮኖሚክስ ትንሽ አንድ ሳም ሃይላይት ለመስጠት ያህል ማይክሮ ኢኮኖሚክስ እናያለን። እስከዛኛው ይህን ቻናል ሳብስክራይብ እያደረጋችሁ እንድታግዙኝ ጠይቃለሁ። አመሰግናለሁ።